ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ እግዚአብሔር አብ ጥንተ ህላዌሁ ዘይትረከብ ወይትወለድ በሐሳብ የህልውናው መሰረት የማይገኝ መሰረት የሌለው መሰረት በቁጥርም የማይቆጠር ጥንት የሌለው ጥንት መድረሻም የሌለው መድረሻ ለቀዳማዊነቱ ትላንት ለማዕከላዊነቱ ዛሬ ለዳህራዊነቱ ነገ የሌለው ለኩነተ ሥጋ መጥቶ ከውድቀታችን ያነሳን የሰላማችን ራስ ጌታችን መድኃኒታችን ኢየሱስ ክርስቶስ በሀብተ ስቦ በረድኤትም አቅርቦ በዚች ቅድስት አውደ ምሕረት ልንሰበሰብ የፈቀደልን አምላክ ስሙ የተመሰገነ ይሁን። ኦ ማይዶት ዘባቤኪ አደው አበው ቀደምት እሞት ውስተ ሕይወት፣ የቀደሙ አባቶቻችን ከሞት ወደ ሕይወት ከሐሳር ወደ ክብር ከሲኦል ወደ ገነት የተሸጋገሩባት አማናዊቷ ድልድይ እመብርሃን ወላዲተ አምላክ ለእርሷም ከከበረ መስቀሉ ጋር ክብርና ምስጋና ይድረሳት። አሜን ግን አይባልም? አሜን ይባላል እኮ። እንዲሁም ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እግዚአብሔር እንዳከበራቸው መጠን ለእነርሱም ክብርና ምስጋና ይድረሳቸው። ለእናንተም እንደሚገባችሁ በቅድሚያ የተከበራችሁና የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር፣ ካህናት፣ ላይካነ ምስጢርም ዲያቆናት፣ የቤተ ክርስቲያን ጌጦችና ውበቶች፣ ምእመናንና ምእመናት፣ ሕፃናትም ጭምር እስከ ሞት ድረስ ባፈቀረን በወደደን በእግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን። አሜን። የእግዚአብሔር ስሙ የተመሰገነ ይሁን። እንደ ኃጢአታችን ሳይሆን ኃጢአታችን ታግሶ በቸርነቱ የሰበሰበን አምላክ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እግዚአብሔር እንዲያስተምረን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ግን በተንተን ማለት ልምዳችን ሊሆን ነው ማለት ነው። ምክንያቱም እንግዲህ መካነ ጸሎት፣ መካነ ተግሳጽ፣ መካነ ምጽዋት የሚባሉ በቤተ ክርስቲያን 3 ቦታዎች አሉ ብለን መካነ ጸሎት ማለት ጠቅላላ የቤተ ክርስቲያኑ ክልል የጸሎት ቦታ ተብሎ ይነገራል። ሌላኛው መካነ ምጽዋት ማለት ደግሞ ስርዓተ ቤተ ክርስቲያኑ ካለቀ በኋላ ጸሪቀ መበለት የምንቀበልበት ምን ይባላል? መካነ ምጽዋት ይባላል። ሌላኛውና የመጨረሻው ሶስተኛው ደግሞ መካነ ተግሳጽ የትምህርት ቦታ ተብሎ ተነግሮናል። ስለዚህ በትምህርት ሰዓት ሁላችንም በመካነ ጸሎቱ በመካነ ምጽዋቱ በተለያየን ያለን ቦታ ወደ መካነ ተግሳጹ ወደ ትምህርቱ ቦታ ሰብሰብ ማለት ልምዳችን ይሁን የሚለውን መጠቆም ስለፈለኩ ነው። ምናልባት የተለያየ ደዌ ምክንያት ያላችሁ የቤተ ክርስቲያን ፍቅር ኑሯችሁ ቤተ ክርስቲያን ለመሳም መጥታችኋል። ግን ደግሞ ደዌ ምክንያት ያለን ግን መቅረብ አይገባንም። አዎ ሌላኛው ግን በተለያየ ሰበብ ግን ርቆ መቆም የማይገባ ነው። ከእናት ቤት ተመጥቶ ርቆ መቆም አይገባም። ቀርቦ ተባርኮ አቤት በኋላ አይሻልም? ግን ጥላ ተቀይሮብን ነው የሚሉት። የወሰዳችሁ መልሱ። ግን ከትምህርት በኋላ የወሰደ ሰው ወይም ደግሞ የቀየረ ሰው እንዳይወስድ ብለው ነው እናታችን። ለማንኛውም ይሄ ልምዳችን ይሁን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ ቅድም ካህኑ በወንጌሉ ሲያነበው የሰማችሁትን ቃል ይሆናል። እንግዲህ መነጋገሪያ የሆነን ዘንድ የትምህርታችን ርዕስ የሚሆነው ዋገበርዎ ወይቤልዎ ንበር ምስሌነ ከእኛ ጋር እደር በሚል ርዕስ እግዚአብሔር ያስተምረናል። ቃሉን ከኔ ጋር በሉት እስቲ። ከእኛ ጋር እደር በሉ እስኪ ሁላችሁ።
እንደው ማደርን አታውቁም? ግን ሌላው ይቅርና ከኛ ጋር እደር ብላችሁ ሁላችሁም ተናገሩ። ከኛ ጋር እደር ካላችሁ የሚያድረው ማን እንደሆነ በኋላ እናየዋለን። ስለዚህ ከኛ ጋር እደር በሉ ሁላችሁም። አይሰማም? ከኛ ጋር እደር። ከማን ጋር እደር? ከኛ ጋር። በዚህ ቃል ነው እንግዲህ እግዚአብሔር የሚያስተምረን። ቃሉን የምናገኘው በሉቃስ ወንጌል ምዕራፍ 24 ቁጥር 28 ላይ ተመዝግቦ የምናገኘው ይህ ቃል ነው። ቃሉን የተናገሩት ሉቃስና ኒቆዲሞስ የሚባሉ ከ72ቱ አርድእት መካከል የሆኑ አባቶቻችን የተናገሩት ቃል ነው። የተናገሩትም ለእግዚአብሔር ነው። ግን እግዚአብሔር ነው ብለው ሳይሆን በመንገድ አግኝተውታልና በሆነ አጋጣሚ ከዚህ አግኝተውት በጎዳና ብዙ ጊዜ ከተጓዙ በኋላ ሲመሽባቸው ወይም ሲመሽ እጅግ ብዙ ትምህርት አስተምሯቸው ነበርና ሉቃስና ኒቆዲሞስ ምን አሉት? ከኛ ጋር እደር አሉት። እንግዲህ ቃሉን የተናገረው ሉቃስና ኒቆዲሞስ ቢሆኑም ጸሐፊው ደግሞ ከ72ቱ አርድእት መካከል ሉቃስ ይባላል። ሉቃስ እንግዲህ በቀደመ ስሙ አቃቤ ሥራይ ዘሥጋ ይባላል። የሥጋ ሐኪም ነበረ። ኋላ ግን አቃቤ ሥራይ ዘነፍስ ሆኗል። የነፍስ ዶክተር ማለት ምዕመናኑን አስተምሮ መክሮ ወደ እግዚአብሔር ያመጣ የኃጢአት በሽታን አስወግዶ አድኖ የእግዚአብሔር ሰው ያደረገ ስለሆነ መተርጉማን አቃቤ ሥራይ ዘነፍስ ብለውታል። ምክንያቱም ስም የሚወጣው ከግብር የተነሳ ነው። ግብራችን ወደ ስም ያደርሰናል፣ ስሙ ግን ወደ ግብር አያደርስም። ተመልከቱ ምዕመናን። ቁጭ በሉ። ስርዓተ ቤተ ክርስቲያን አይደለም። አሁን ህዝበ ክርስቲያኑ እየተማረ እየዞሩ መለመን አይገባም። ስርዓት አይደለም። ቤተ ክርስቲያን ስንመጣ መጀመሪያ ሌላው ይቅርና ስርዓትን ነው ማክበር ያለብን። ሌላውን ተውት፣ ቀላል ነው። ስርዓተ ቤተ ክርስቲያንን ግን ማክበር ግዴታ ነው በጣም። ይህ ሰው እነዚህ ሰዎች ቢንቀሳቀሱ እነሱም ብቻ አይደለም የሚረብሹ ሌላው ሁሉ ነው ማለት ነው። ስለዚህ ለኃጢአቱ ምክንያት እንዳልሆን እኛ ስርዓተ ቤተ ክርስቲያን መጠበቅ አለብን። በቃ ያለንበትን ማወቅ ያስፈልጋል። አዎ ታመው ነው ወደ ዳኛ ባልጋ ቁራኛ ተይዘው ነው። ይሁን እንጂ የእግዚአብሔር ስርዓት ተጥሶ አይደለም ምሕረት የሚገኘው ወገኖቼ። ሕገ እግዚአብሔር ተረግጦ አይደለም። ሕገ እግዚአብሔርን አክብረን ነው ምሕረት ማግኘት የምንችለው። ስለዚህ በአግባቡ መሆን መቻል አለብን። ሰምታችሁኛል? ሻንቆን ግረፈው ቦለድ እንዲሰማ የተባለ ለሌሎቻችን ሁላችንም ስርዓት እንድናከብር ለማለት ነው። አሁን መከታተል ጀምራችሁ የነበራችሁ ሰዎች ተረበሻችሁ። በቃ ይገርም ነው እኮ እና ይሄ አግባብ አይደለም። ምንም ይሁን ምን ትምህርት እየተሰጠ እየተቀደሰ እየመጣችሁ ትሳለማላችሁ። ብዙዎች አያለሁ። ይህ በተለይ እየተቀደሰ አሁን ከመስቀሉና ስጋው ደግሞ ከመርገጥ የትኛው ያከብራል? ተመልከቱ ምዕመናን፣ ይሄንም ስርዓት ወቁ። እየተቀደሰ መላእክት ከዚህ ነጥፈው እየረገጣችሁ መጣችሁ ትሳለማላችሁ። አያከብርም እሱ። እየተቀደሰ ከሆነ ግን ውጭ ላይ መቆም ያ ያከብራል። ልንገራችሁ፣ እኔ መጻሕፍት ቃል ነው የምነግራችሁ፣ የራሴን ሐሳብ አይደለም። ምን ከብርበትን ምን ጸድቅበትን፣ አዎ ጸጋ የምናገኝበትን መናገር ስለፈለኩ ነው። ስለዚህ አሐዱ ከተባለ እኮ መላእክት እንኳን ማየት አንችልም ብለው ክንፋቸውን ዘርግተው ከዚህ ተነጥፈዋል። ልንገራችሁ፣ ለእኛ አልታዩንም፣ አልበቃንማ። እነሱን እንድናይ አልታደልንም፣ ገና ነን። ስለዚህ ተነጥፈዋል። የቤተ ክርስቲያን ጠባቂ መላእክት ናቸው። የቤተ ክርስቲያን ሰራዊት መላእክት ናቸው። ከቅዳሴ ውጭ ስንኳ በሌላው ጊዜ ስንኳ ከ300 መላእክት
ያላነሱ ቤተክርስቲያን ይጠብቋታል። ይገርማቸዋል። መላእክት እንኳ ማለት ነው ይጠብቋታል። ከቤተ ክርስቲያን ስንመጣ ድንግል ማርያም አለች፣ ነቢያት አሉ፣ ሐዋርያት አሉ፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እኒህ ሁሉ የኒህ ሁሉ መሰብሰቢያ ናት ቤተ ክርስቲያን። እንግዲህ የእግዚአብሔርም ፊት ናት ማለት ነው። ለእግዚአብሔር ሁሉ ቀድሞ ሆኖ ሳለ ቤተ ክርስቲያን ግን የእግዚአብሔር ፊት ናት። ይገርማቸዋል። ተመልከቱ። ወዶ ነው እንዲህ አባታችን ነው አባታችን ያዕቆብ ዛቲቲ ሆታ ለሰማይ ያለው ወዶ አይደለም። የእግዚአብሔር ደጅ እዚች ናት ብሎ ያው ትንሽ ጉንፋን ስላመመኝ ተረዱኛላችሁ። ለማንኛውም ግን ከሚታጎል ብዬ ነው እንጂ ትንሽ ከበድ ብሎኛል። ለማንኛውም ግን ስርዓት ማክበር ትልቅ ጸጋ አለው እና ሁላችንም ስርዓት አክባሪ እንድንሆን እግዚአብሔር ይፍቀድልን። የት ላይ ነበር ነው? አቤት ይኸው ተረበሻችሁ። ሉቃስ አቃቤ ሥራይ ዘነፍስ ነው፣ የነፍስ ዶክተር ነው። ቀድሞ የሥጋ ዶክተር ነበረ፣ አሁን ግን የነፍስ ዶክተር ሆኗል። ለምን? እግዚአብሔርን ተከትሎ ሄዷልና። እንግዲህ ሉቃስ 24 ምዕራፎች ነው ያሉት። የሉቃስ ወንጌልን ስንመለከት የተጻፈበት ምክንያት እንኳ ለአራት ነገር ተመልከቱ። መጽሐፍ ቅዱስን የምታነቡ ሰዎች ከማንበባችን በፊት የመጽሐፉን ይዘት መረዳት ያስፈልጋል። ስለማን እንደተጻፈ፣ በምን ምክንያት እንደተጻፈ የምንረዳው ምስጢር ምንድን ነው የሚለውን በደንብ የመጽሐፉን ይዘት ከተረዳን ምስጢሩ ይገባናል ማለት ነው በአንዴ። ስለዚህ ወንጌላዊ ሉቃስ መጽሐፉን የጻፈበት ለአራት ምክንያት ነው። ለስንት ምክንያት አልኳችሁ? ለአራት ምክንያት ነው። አንደኛው የጻፈበት ምክንያት በሮም ውስጥ ቢሆንም በሮም ግዛት ውስጥ ላሉ ክርስቲያኖች ወደ እግዚአብሔር ማለት ወደ ክርስትና ሃይማኖት ለተመለሱት አጽንዖት ለመስጠት፣ ላልተመለሱት ደግሞ እንዲመለሱ በር ለመክፈት ነው። መጀመሪያ የጻፈው ምክንያት ለዚህ ነው። ሁለተኛው የጻፈበት ምክንያት የሮም ባለስልጣናት እጅግ አዋቂ ነን ባዮች ጥያቄ በጣም ያበዙ ነበርና ለነሱ ጥያቄ ለመመለስ ነበር። ሶስተኛው ከሌሎች ምሁራን ከሌሎች ጸሐፊዎች ይልቅ ስለ ድንግል ማርያም ፍቅርና ስለ ድንግል ማርያም እናትነት ለማስረዳት። ተመልከቱት፣ በደንብ አስተውሉ። ስለ ወንጌላት መካከል እጅግ ስለ ድንግል ማርያም ፍቅርና እናትነት አብዝቶ የጻፈው ወንጌላዊ ሉቃስ ነው። በተለይ የድንግል ማርያም ወዳጅ ነው። ድንግል ማርያምን በጣም ይወዳታል፣ በጣምም ያከብራታል። የሉቃስ ስዕል ድንግል ማርያምን ሉቃስ የሳላት ስዕል እንኳ ልዩ ናት። ስጋን የለበሰች ነው የሚመስለው። ተመልከቱ፣ ስዕላውን ስጋን የለበሰን ይመስላልን? ሉቃስ ግን ስለ ድንግል ማርያም ስዕል ሲስል ድንግል ማርያም እስከ ላይዋ እስከ ወዟ ስጋን እንደለበሰች አስመስሎ ነበር ሚስላት። እጅግ ጥበበኛ ነበር። የሚገርመው እና ከመውደዱ የተነሳ ብዙውን አንቀጽ የጻፈው ስለ ድንግል ማርያም ነው። ሶስተኛው ይህ ነው። የመጨረሻውና አራተኛው የጸሎትን ጥቅም ለማስረዳት ነው የጻፈው። እንግዲህ ወንጌሉ ማለት ነው። አንዳንዴ ሁልጊዜ ጥሬ ስብከት ወይም ቀለል ያለ ስብከትም አያስፈልግም ማለት ወደ ምስጢርም መሄድ ስለሚያስፈልጋችሁ ይሄ ነው። ስለዚህ ሉቃስ በእነዚህ አራት ጉዳዮች ነው እንግዲህ 24ቱ መጽሐፍ የሚጠቀልለው ወይም አንቀጹ
በዚህ ውስጥ ነው ማለት አሁን በጠቀስናቸው ማለት ነው። እና በዛሬው ዕለት ደግሞ ይህ ሉቃስ የእግዚአብሔር ወዳጅ ነውና ምንም ይሁን ምን ጌታችን አምላካችን ኢየሱስ ክርስቶስ በቀራንዮ አደባባይ አይሁድ ተረባርበው የኢየሩሳሌም ባለስልጣናት የሮምን ባለስልጣናት በሙሉ ነው የተባበሩበት። በእውነት እውነተኛውን አምላክ ኃጢአት እንኳ ምንም የባህሪው ያልሆነውን ንጽሕናና እውነት የባህሪው የሆነውን አምላክ እውነተኛውን ጻድቅ እውነት ነው። ሰውን ጻድቅ ቢሉት እንደ አዲስ ጨርቅ ነው። አዲስ ጨርቅ ቀይ ቀለም፣ ጥቁር ቀለም፣ ጭቃ ከሰል ቢቀቡት ይስማማዋል አይደል እንዴ? እውነት ነው። ሰው ደግሞ ጽድቅም ሆነ ኃጢአት ይስማማዋል። ምን ማለት ነው? አንድ የጽድቅ ይሰራል፣ አንድ የኃጢአት ይሰራል ማለት ነው። ኃጢአት ስንሰራ አሁን ሰውነታችን አይስማማንም ኃጢአት ሊል ይችላልን? አይችልም። ጽድቅ ስንሰራ ደግሞ ጽድቁን ሰውነቴ አይስማማውም ብሎ አካላችን ሰውነታችን መልስ መስጠት አይችልም። ስለዚህ የሰው ባህሪው ጽድቅና ኃጢአት የሚስማማው ነው። ጌታ ግን ጽድቅ እንጂ ኃጢአት የማይስማማው እስመ ንጹሕ ጠባይሁ ለእግዚአብሔር። አው ንጽሕና የባህሪው ገንዘብ የሆነ እውነት የባህሪው ገንዘብ የሆነ አምላክ ጠቅላላ የኢየሩሳሌምና የሮም ባለስልጣናት ወይም 8ቱ ማኅበራነ አይሁድ የሚባሉት አው 8ቱ ማኅበራነ አይሁድ የሚባሉት እነማን ናቸው ትሉኝ እንደሆነ ጸሐፍት ፈሪሳውያን፣ አንደኛ ጸሐፍት፣ ሁለተኛ ፈሪሳውያን። ጸሐፍት የሚባሉት የቀለምን ሰረገላ የፊደላትን ሰርዌ ልክም አድርገው መጻፍ የሚችሉ ወይም ቃል አግባብ የሚችሉ ከነገስታት ጀምሮ ጸሐፍት መጥተዋል ወይም ተገኝተዋል። ከዛ በፊት ግን አልነበሩ። ጸሐፊዎች ማለት ነው። ስለ ሀገራቸው ሕግ፣ ስለ ባህላቸው ደንብ የሚጽፉ ጸሐፍት ይባላሉ። ምሁራኖች ናቸው በኢየሩሳሌም መካከል። ሌላኛው ፈሪሳውያን የሚባሉት፣ ሶስተኛው ደግሞ መጸብሃን። መጸብሃን ማለት ቀራጮች ወይም የመዘጋጃ ኃላፊዎች ወይም የገቢዎች እንበላቸው ይሆን? በዛሬው አነጋገር የገቢዎች ኃላፊዎች ናቸው። በተለይ በኢየሩሳሌም መካከል ገቢዎች ወይም የመዘጋጃ ኃላፊዎች የሚባሉት በጣም የተጠሉ ነበሩ ይላል መተርጉም። እጅግ የተጠሉ። ምክንያቱም የተጠሉበት ምክንያት በምናቸው ትሉኝ ከሆነ ስራው አይደለም ያስጠላቸው፣ ግብራቸው እጅግ የከፋ ነበረ። ኢየሩሳሌም በሮም ስር ስለሆነ የምትተዳደረው ወይም በሮም ቀኝ ግዛት ውስጥ የነበረች ሀገር ስለሆነች ለሮማውያኑ ነገስታት መሳፍንት ለማደር ህዝቡን እጅግ ጫና ይፈጥሩበት ነበረ። ማለት 20 ሺህ ብር የሚከፍል ከሆነ 30 ሺህ ብር ያስከፍሉታል። ተመልከቱ። ይገባል አይገባም? አይገባም። ገበሬው ሴት ሊያገኘው ይችላል፣ ነጋዴው ሴት ሊያገኘው ይችላል። ከሚያገኘው መጠን ነው ሰው መክፈል ያለበት እንጂ ከዚያ በላይ ሊከፍል አይገደድም። እኒህ ግን መጸብሃን የሚባሉት የኢየሩሳሌምን ህዝብ 10 ሺህ ብር 20 ሺህ ብር እየጨመሩ ያስከፍሉና ለነዛም ይሰጣሉ። ሙስና ለራሳቸውም ለኪሳቸው ያደርጉ ነበረ። በዚህ ምክንያት በኢየሩሳሌም ዘንድ እጅግ የተጠሉ ክፉዎች ነበሩ በእውነት። እና መጸብሃን ረበናት መምህራን ማለት ነው። ረበናት አይሁድም ይለዋል። የአይሁድ መምህራን አዋቂ ነን ባዮች፣ አዎ ሊቃነ ካህናቱ የቤተ ክርስቲያን መሪ ነን ባዮች፣ ህዝቡን እኛ እንመራለን እናስተዳድራለን ባዮች። ባዮች ማለት ያልሆኑ ማለት ነው። ህዝብ ሲመራ በዚያ መንገድ አይደለም። ህዝብ በጥፋት መንገድ አይመራም፣ ነውር ነው።
ስለዚህ ባዮች ያላቸው መተርጉሙ ለዚያ ነው። ሊቃነ ካህናቱ መገብተ ምኩራቡ ምኩራብ የሚባል ቤተ ጸሎት ነበራቸው። የጸሎቱ ቤት ሹማምንት በሙሉ መላእክተ ሕዝብ፣ የሕዝቡ ሽማግሌዎች በሙሉ እኒያ ነበር ጌታን ይሰቅሉት ዘንድ የተባበሩበት። በእውነት 8ቱ ማኅበራነ አይሁድ ተመድበሉ ለሰቂለ አምላክ ተባሃሉ ክቡረ ንጉሠ ሰቀሉ አለ። እንዲህ አለ አባ ጊዮርጊስ ዘጋስጫ የኢትዮጵያው ሊቅ። አዎ እውነተኛውን አምላክ ይሰቅሉ ዘንድ ተማከሩ። ክቡረ ንጉሠ ሰቀሉ የከበረውን ንጉሥ። አዎ ንግሥናውም ልዩ ነውና የዚህ ዓለም ነገሥታት አንዱ ሲያልፍ አንዱ ሲተርፍ ነው። እሱ ግን ለንግሥናው ቀዳማዊ ንጉሥ ነው። ማዕከላዊም ንጉሥ ነው። ዳህራዊም ንጉሥ ነው። ለንግሥናው ወሰን የለውም፣ ድንበር የለውም። ስለዚህ ክቡረ ንጉሠ ሰቀሉ አለ። የከበረውን ንጉሥ ሰቀሉት። ደሙ ላዕሌነ ወላዕለ ውልድነ ይቤሉ፣ ደሙ በእኛና በልጆቻችን ይሁን ብለው በራሳቸው ላይ ረግመው ይህ ሁሉ ተባብረው ነው የሰቀሉት። እንግዲህ ወደ ዋናው ሀሳባችን እንምጣ። ይህ ሁሉ ተረባርበው ሲሰቅሉት ጌታን ይከተሉ የነበረው በሙሉ ተበተነ። የሚገርማችሁ ችግር ነው። ጌታን ይከተሉት የነበረው ለብዙ አይነት ምክንያት ነው። አንዳንዶቹ መልኩ እጅግ መልካም ነበርና መልኩን ለማየት ኢሴኒ ላህዩ እምውልደ እጓለ እመሕያው፣ ከሰው ልጆች ይልቅ ደም ግባቱ እጅግ ልዩ ነው ብሎ ነቢየ እግዚአብሔር ዳዊት እንደተናገረለት መልኩን ያዩት ዘንድ ሕዝቡ ይነጉድ ነበረ። አዎ ሌላኛው ደግሞ ደዌ ሥጋ ጸንቶባቸው ከደዌያችን ይፈውሰናል። አዎ መጻጉዕን ሲፈውስ ሌሎችንም ሕሙማን ሲፈውስ አይተዋልና ይፈውሰናል ብለው ሲከተሉት ነበረ። ሌላኛው ደግሞ በተለይ የ5 ገበያ ሕዝብ ነበር የሚከተለው ይላል መተርጉም። የ5ቱ ገበያ ሕዝብ 5ቱ ገበያ በሙሉ 5 ሐሳብ ይዘው ነው የሚከተሉት የነበር። ይገርማችኋል። አንዱ ገበያ አንድ ሐሳብ ይዞ ሌላኛው ገበያ እንዲህ እያለ ማለት ነው። አንዱ መልኩን ለማየት፣ ሌላኛው ደግሞ ታመው ይፈውሰናል በማለት፣ አዎ ሦስተኛው ደግሞ ጌታ ሲያስተምር ልዩ ነበረ። በተለይ በጌታ ትምህርት ላይ 3 ነገር ነበረበት። ሞገሰ ቃሉ፣ የቃሉ ሞገስ፣ የቃሉ ውበት፣ ወጣዕመ ነገሩ፣ አዎ የነገሩ ጣፋጭነት፣ ጥቅስ አጠቃቀሱ ልዩ ነበረ። ወሳይዘ አፉሁ፣ የአፉ ቅልጥፍና የሚገርም ነው። ሰውየውን ይሄ 3ቱ ነገር አይሟላለትም። ይገርማችኋል። መጥቀስ ቢችል ቅልጥፍና ወይም ደግሞ የቃል ውበት ሞገስ ያጥርብናል። ለእኛ ለፍጡራኑ ሙሉ አይደለንም። ጌታ ግን ሲያስተምር 3ቱ ነገር የተሟላለት ነበረ። የቃሉ ሞገስ፣ የነገሩ ጣፋጭነት እና አዎ ወሳይሰ አፉሁ፣ የአፉ ቅልጥፍና። አሁን ቀልጥፈን እኛ ብንናገር እንኮላጠፋለን አይደል እንዴ? እውነት ነው። እጅግ ቀልጥፈን ከተናገሩ እንኮላጠፋለን። እሱ ግን ቀልጥፎ ሲናገርም ቁልጥፍና አልነበረበትም። ስለዚህ ይሄን ለማየት አንዱ ገበያ ይነጉድ ነበረ። ሌላኛው 4ኛው ደግሞ አዎ ለዚያ ሁሉ ሕዝብ 2 ዓሣና 5 እንጀራ አበርክቶ ሲያበላ ስለነበር ይህ እኮ ቢርበንም እኮ ያበላናል፣ ቢጠማንም ያጠጣናል፣ ብንታመምን ይፈውሰናል፣ ብንሞትም ያስነሳናል። ሰው እኮ ለጥቅሙ ነው የሚጠጋ። ይገርማችኋል። እውነት አሰብ ሰው አንድ ሰውን የሚጠጋው ለጥቅሙ ነው። ለጥቅሙ ይጠጋውና ጥቅም ካጣበት ጥሎት ነው የሚሄደው። የሚገርመው
ጌታን ደግሞ ሁሉ የሚከተለው ለጌታ አስቦ ማጀብ ፈልጎ ሳይሆን ጥቅም ፈልጎ ነበር የሚከተለው። የሚገርማችሁ ስለዚህ 2 ዓሣና 5 እንጀራ አበርክቶ ያን ሁሉ ሕዝብ ሲመግብ 12 ቅርጫት ወይም 12 መሶብ ሲነሳ አይተው ነበርና ይህማ በረሃብ ጊዜ ይጠቅመናል፣ በችግር ጊዜ ለእኛ ይጠቅመናል ብለው እንዲህ አይነት ምክንያት ሲከተሉት ነበረ። 5ኛው ገበያ ደግሞ ኦሪት ማለፍ የለባትም፣ ወንጌል መግባት ወይም መሾም የለባትም፣ የኦሪትን ማለፍ የወንጌልን መሾም ማየት አለብን የሚሉ ይህ ሁሉ ነበር ሲከተል የነበረው። ይሁን እንጂ ጌታ ለመከራ አልፎ በተሰጠ ጊዜ በእንተ ኃጢአተ ሕዝቡ በጽአ እስከ ለሞት ይቁጨርሎስ ስለዚህ ኃጢአት መከራን ተቀበለ። በዚህ ምክንያት ሁሉ ጥሎት ተበትኗል። እንግዲህ በባለፈው እንዳነሳ ነው። ታዲያ በተለይ ተስፋ ቆርጠው ነበር። ሁሉም ሐዋርያትም ቢሆን 72ቱ አርድእትም ቢሆን ሕዝቡም ቢሆን ጌታ ሲሰቀል ተስፋ ቆረጠ። ያ ሁሉ ማለት ነው። እውነት ነው መሪያቸው ሙቷልና፣ እውነት ነው መጋቢያቸው ሙቷልና ተስፋ ያስቆርጣል። ግን አላስተዋሉም ነበረ። ታዲያ ለሐዋርያት በትንሣኤ ታይቷል አይደል? ምስጢሩን አሳይቷቸዋል። ይኸው ተነሳ ብሎ ማለት ነው። ሳምንትስ ለቶማስ ለአንድ ሰው እኮ ነው ጉባኤ የሠራ የኛ ጌታ። ለአንድ ሰው አንድ ሰው ለማሳመን ትልቅ ጉባኤ የሠራ። የሚገርመው ይኸው እኮ ይገርማል። እግዚአብሔር አንድ ሰው ሲጠፋ እጅግ ይጨነቃል። የሚገርመው ያዝናል። ተመልከቱ፣ አንድ ሰው ሲጠፋ አመስጋኝ አጥቶ እኮ አይደለም፣ እሱን የሚያከብረው አጥቶ እኮ አይደለም። የእኛን መጥፋታችን ግን ምንም ይሁን ምን የእኛ ጌታ አይወድ በጭራሽ። አዳም ቢጠፋበት አይደል እንዴ 99ኙን ነገደ መላእክት ትቶ ወደኛ የመጣው? ይደንቅ እኮ ነው። ምንም ይሁን ምን እንኳን እግዚአብሔር መላእክት እንኳን በእኛ ጥፋት አይደሰቱ። አንድ ኃጢአተኛ ጠፍቶ ሲመለስ ቤተ ክርስቲያንና መላእክት እግዚአብሔር እጅግ ደስ ይላቸዋል። ይገርማቸዋል። እጅግ ማለት ነው። አንድ ዝሙተኛ፣ አንድ ሌባ ቀጣፊ፣ አንድ ከሃዲ ሐሰተኛ ጠፍቶ ቆይቶ ሲመለስ በጣም ትደሰታለች ቤተ ክርስቲያን። እግዚአብሔር ይደሰታል። ተመልከቱ። ስለዚህ አንድ ቶማስ የጠፋበት ስለሆነ ጉባኤ ነው የሰራ። የሚገርመው ቶማስን ለማሳመን በጣም ጥሩ። እነዚያን በዛ መንገድ አሳመነ። ዛሬ ደግሞ የሉቃስ ሌላኛ ስሙ ቀለዮጳ ይባላል። እስኪ ቀለዮጳ በሉ። ልውጥ ስሙ ነው እንግዲህ በሌላ አንቀጽ እና ቀለዮጳና ኒቆዲሞስ ወይም ሉቃስና ኒቆዲሞስ የትንሣኤ ዕለት ማለት ነው። ሁሉ ተበትኖ ሰንብቶ፣ አዎ እነሱም ጌታ ሲነሳም አላዩም። ከዚያም ደግሞ ሰላም ለእናንተ ይሁን ሲላቸው ደግሞ አልነበሩም። ስለዚህ የትንሣኤ ዕለት ከሰዓት ማለት ነው። እንግዲህ መሪያችን የነበረው ሙቷል፣ አስተዳዳሪያችን የነበረውም ተቀብሯል። ጌታን ተከትለን ነበረ። ቤታችንንም ንብረታችንንም ጎጆአችንም ጥለን ተከትለው ነበረ አይደል? እውነት ነው እኮ ሁሉ አደግነ ወጥሮናከ ቃርያት ጴጥሮስ፣ ጌታ ሆይ ሁሉን ጥለን ተከትለናል፣ ምን እናገኛለን ብሎ ጠይቆታል። ምን ያገኛሉ ግን? ምንድን ያላቸው ጌታ መልሶላቸዋል። አዎ ለፍርድ በመጣው ጊዜ በ12ቱ ነገረ እስራኤል ላይ ልፈርድ በመጣው ጊዜ በ12ቱ ዙፋን ላይ ተቀምጣችሁ የምትፈርዱ እናንተ ናችሁ ብሎ ይህን ክብር አሳይቷቸዋል። ቢገርመው ይሁን እንጂ ሐዋርያት የሁሉ መከራ ሲደርስ ስለተበተኑ ኒቆዲሞስና ቀለዮጳ ዛሬ ደግሞ እንግዲህ ጌታን ተከትለን ነበር፣ ምን እናድርግ? ወደ ጥንት ቤታችን እንመለስ፣ ወደ ጥንት ልጆቻችን እንመለስ ብለው አገራቸው ኤማውስ ይባል ነበረ። እስኪ ኤማውስ በሉ። ኤማውስ ወይም ኤማውስም ይላል።
ኤማዎስ ማለት ከኢየሩሳሌም 12 ኪሎ ሜትር ርቃ የምትገኝ ሀገር ናት። መተርጉማን የኛ መተርጉማን እጅግ አቅርበው ነው የሚነግሩን እኮ በእውነት። ወይም በሌላ አንቀጽ በድሮ አተረጓጎም ደግሞ ከኢየሩሳሌም ለኢማሆስ 60 ምዕራፍ ታስኬዳለች። ስንት ምዕራፍ አልኳችሁ? 60 ምዕራፍ። አንድ ምዕራፍ ምንድን ነው ያለው? ብዙ ጊዜ እናነሳዋለን። አንድ ምዕራፍ ማለት ከዚህ ሆነን ማዶ ላይ ስንመለከት የሴት ፊት ይሆን የወንድ ፊት ይሆን የምንለይበት ምን ይባላል? አንድ ምዕራፍ ይባላል። አግኝታችሁኛል? ተመልከቱት። አሁን ማዶ ላይ የሆነ ሰው ብናይ ሴት፣ በእርግጥ የዘመኑ ሰው ያው ሱሪ ሁሉ ስለሚለብስ አይታወቅም መሰለኝ ችግር ነው አይደል? እንዳትታወቁም ነው እንግዲህ ችግር ነው እሱ ራሱ ከባድ በሽታ ነው። ይህን በሽታ እግዚአብሔር ያስወግድልን። ከባድ በሽታ ነው። ይገርማችኋል። አሁን ሱሪ ለባሽነት ከባድ የዘመኑ ታላቁ በሽታ ማን ይባል? ታላቁ በሽታ ማን ይባል? ካንሰር ነው አይደል? ወይም ጤቻዊ ማለት እንግዲህ በየጊዜው ብዙ ነው። እሱ ነው ራሱ በእውነት። እና ባጭሩ ግን ወደ ሀሳባችን እንምጣና ምዕራፍ ማለት ያነ ነው። ምዕራፍ ብህል መጠነ አብጽሖ ንጻሬ አይንት ያለው ሊቁ ለዛ እኮ ነው በእውነት። አይን በቃ ወንድ ሴት ብሎ መለየት የሚችልበት አንድ ምዕራፍ ይባላል። በሌላ አገላለጽ ደግሞ አርበኛ ሰው ወይም ጉልበታም ሰው ታላቅ ግንድ ታላቅ እንጨት ተሸክሞ ተንደርድሮ ሄዶ የሚያርፍበት አንድ ምዕራፍ ይባላል። የከተማ ሰው ምሳሌ ይገባል። ችግር ነው እኮ ተንደርድሮ እንግዲህ ሰረገላውን ምሰሶውን የቀድሞ አባቶቻችን ቤት ሲሰሩ ያመጣል አይደል? ያንን ተሸክመው ተንደርድረው ሄደው የሚያርፉበት አንድ ምዕራፍ ይባላል። እና ባጭሩ ከኢየሩሳሌም ለኢማሆስ ስንት ምዕራፍ አልኳችሁ? 60 ምዕራፍ ነው እንግዲህ ወይም 12 ኪሎ ሜትር በሉት በዛሬው አነጋገር። እና አገራቸው ሉቃስና ኒቆዲሞስ ኢማሆስ ነው እንግዲህ የትውልድ ቦታቸው ማለት ነው። የጌታ የትውልድ ቦታ የት ነው? አቤት የትውልድ ሀገሩ የት ነው ጌታ? እንዴ ኢየሩሳሌምን ባላችሁ ከኢየሩሳሌም ናዝሬት ነው ትባለው እኮ። ናዝራዊን የተባለ ለዚያ እኮ ነው። አዎ ዓለምን በእጁ ጭብጥ እንደ እንቁላል አድርጎ የያዘው አምላክ ናዝራዊ ተባለ። ቦታ ተወሰነለት። የሚገርመው ከሰማይ አለ፣ ከምድር አለ፣ ከከተማ አለ፣ በገጠር የለም፣ በባህር አለ፣ በወንዝ የለም ተብሎ ምንም ወሰን የሌለው አምላክ ግን ምን ተባለ? ተወስኖ ናዝራዊ ተባለ። የሚገርመው እና የሉቃስና የኒቆዲሞስ ሀገራቸው ኤማሁስ ስለነበር የትንሣኤ ከሰዓት አካባቢ ተደብቀው ሰንብተው እንግዲህ አምላካችንም ሆነ መጋቢያችን ሙቷልና ወደ ጥንት ሀገራችን እንሂድ ብለው መንገድ ጀመሩ። እንግዲህ በደንብ አስተውሉ። መንገድ ሲጀምሩ ሌላ ነገር አያወሩም ነበር ይላል። እጅግ አዝነው ነበረ። ጌታ በመሞቱ ያዘነ ብዙ ነው። እጽዋቱ ሁሉ፣ አዎ ፀሐይ ሁሉ፣ ጨረቃ፣ ከዋክብት ሁሉ አዝነዋል። ያላዘነ የአይሁድ ወገን ነው እንጂ በእውነቱ የእግዚአብሔር ተከታይ የሆነው ክርስቲያን በሙሉ አዝነዋል በክርስቶስ መሰቀል። ስለዚህ ሀሳባቸው ወደዚህ መቅረት ፈልገው ነበረ፣ ግን ሙቶባቸዋል። እና ሉቃስና ኒቆዲሞስ ወደ ሀገራቸው ሲሄዱ አቤት እንዴት አይነት ሰው ነበረ! አቤት እንዴት አዋቂ ነበረ! ሲያበላን ነበረ፣ ሲያስተምረን ነበረ፣ ሲመክረን ነበረ። እውነት ነው አይደል? እያሉ የክርስቶስን ጉዳይ እያነሱ ይጓዙ ነበረ። የሚገርም ማለት ነው። እኛ በሀሳባችን ወደ ቤተ ክርስቲያን ስንመጣስ እንኳ ሀሳብ ይለወጥ ነው የሚለው ነበርኩ። ሀሳብ ይለወጥ። ከመኝታችን ተነስተን ወደ ቤተ እግዚአብሔር ወደ ቤተ ክርስቲያን ስንመጣ ሀሳብ ይለወጥ አለ መተርኩ።
ምን ነው ይለወጥሽ ካላችሁም በዓለም ላይ ያለውን ጉዳይ በማሰብ ሳይሆን ክርስቶስ ለእኛ ሲል እንደተወለደ፣ ክርስቶስ ለእኛ ሲል እንደተጠመቀ፣ ክርስቶስ ለእኛ ሲል እንደጾመ፣ ክርስቶስ ለእኛ ሲል መከራ እንደተቀበለ፣ ክርስቶስ ለእኛ ሲል እንደተገረፈ፣ ክርስቶስ ለእኛ ሲል እንደተሰቀለ፣ ክርስቶስ ለእኛ ሲል እንደሞተ፣ ክርስቶስ ለእኛ ሲል በመቃብር ውስጥ እንዳደረ፣ ክርስቶስ ለእኛ ሲል እንደተነሳ እያሰብን ነው መምጣት ያለብን። ይሄን ነው እያሰባችሁ የመጣችሁ? ግን ነው የዘመኑ ውጣ ውረድ ብዙ ስለሆነ ያንን አናስብ። ክርስቲያኖች ወደ ቤተ እግዚአብሔር ስንመጣ የእግዚአብሔርን መከራውን፣ ሞቱን ተመልከቱ። እያሰብን ነው መምጣት ያለብን። በቃ የክርስቲያን ስራ ነው። አረ እንኳን ከመንገድ ከዚህ መጥቶ ሌላ ብዙ ሀሳብ የሚወጣ የሚያወርድ ሞልቷል። የሚገርመው ትክክል አይደለም። ማሰብ ያለብን ያንን የእኛ ሀገራችን ሰማይ ነው ተብሎ ወለነሰዘ ውስተ ሰማያት ሀገርና ነው ቅዱስ ጳውሎስ ፊልጵስዩስ 3 ላይ የእኛ ሀገራችን በሰማይ ነው አለ። እውነት ነው። ያ ከሆነ የክርስቶስን ሕይወት ማለት ክርስቶስ ለእኛ የኖረውን ሕይወት በሙሉ እያሰብን ነው መምጣት ያለብን። እንደማን? እንደ ሉቃስና እንደ ኒቆዲሞስ። ታዲያ ሉቃስና ኒቆዲሞስ ይህን እየተወያዩ ነገር ግን እነዚያ ክቡ ሊቀ ካህናት ግን ሰቀሉብን፣ ያለ ኃጢአቱ ገረፉት፣ አንገላቱት እያሉ እያዘኑ ይሄዳሉ። እያዘኑ ሲሄዱ ጌታ ሌላ ሰው መሰለና ቀረብ አላቸውና ይገርም ነው እኮ እናንተ የምትነጋገሩት ምንድን ነው አላቸው። የሚገርመው ግን አላሙት በጭራሽ። ደግ ሰው ነበረ፣ አዋቂ ነበረ፣ መካሪ ነበረ፣ አስተማሪ ነበረ፣ ተሰቀለ ሞተ እንጂ ያሉ ይህን ሀሳብ ነው እንግዲህ ሀሳቡን ሉቃስ 24:13 ጀምራችሁ እስከ 33 ብታነቡት ታገኙታላችሁ። ቀረብ አለና ጌታ እንግዲህ ምንድን ነው የምትነጋገሩት ነገር አላቸው። እንዳያውቁት ደግሞ ወተህዛ አዕይንቲሆሙ ከመ ኢያእምርዎ ይላል። እንዳያውቁት ቀድሞ 33 ዓመት አብሯቸው ኑሮ የለ ያውቁታል። ስለዚህ እንዳያውቁት አይምሯቸውን ከእውቀት ገታ ይላል እግዚአብሔር። እኛ እንዳናውቀው ማድረግ ይችላል፣ እንድናውቀውም ማድረግ ይችላል። እውነት ነው። ፍጡሩም አንዳንዴ እንዳይታወቅ ብዙ ጥበብ ይጠቀማል አይደል? እንደምታውቁት የተለያየ ጥበብ ይጠቀማል እንዳይታወቅ ማለት ነው። ሽማግሌ ለመምሰልም እየሆነ ነው ያለው። ይገርም ነው እኮ ብዙ ጥበብ አለ እንግዲህ በፍጡር ዘንድስ እንኳን በፈጣሪ። ታዲያ ፈጣሪ ወይም ክርስቶስ እንዳያውቁት አደረጋቸውና የምትነጋገሩት ነገር ምንድን ነው? በዚያውም ላይ ደግሞ አዝናችኋል፣ ተክዛችኋል፣ ምን ሆናችኋል አላቸው። ቀለዮጳ መለሰለት እንዲህ አለው፣ አንተኑ ባሕቲትከ ነግድ በኢየሩሳሌም። አንተ የኢየሩሳሌም እንግዳ ነህ ወይ? በኢየሩሳሌም ስትኖር በሰሞን የሆነውን ነገር አልሰማህምን አሉት። ምን ተደርጓል በዚያ ወራት? ጌታ ተሰቅሏልና። ምን ተደርጓል በዚያ ወራት? ጌታ ተቀብሯልና። ምን ተደርጓል በዚያ ወራት? ጌታ ተነስቷልና። በኢየሩሳሌም የተደረገውን በሰሞን አልሰማህምን አሉት። ጌታም መለሰ አልሰማሁም አለ። ደስ ይላል እኮ እናንተ የራስን ጉዳይ በሌላ ሰው አስመስሎ ሲጨዋወት ደስ ይላል። ይገርም ነው እኮ ጌታ የራስን ጉዳይ የሌላ ሰው አስመስሎ ነው እንግዲህ ያጨዋወታቸው። አልሰማህምን አሉት። አልሰማሁም። ታላቅ ሰው ነበረ፣ ብእሲ ጻድቅ፣ ደግ ሰው ነበረ። ናዝራዊም ነው አሉት። ናዝሬት የተናቀች ሀገር ናት ይላል በኢየሩሳሌም መካከል። ድሀ ቀበሌ የሚባል አለ እዛ ማለት ነው።
እና ናዝሬት በጣም የተናቀች ድሆች የሚኖሩባት ናት። ናዝራዊ ነበረ፣ ግን ከናዝሬት አይመስልም። እጅግ ደግ ሰው ነው። ወነቢይ አዋቂ የሆነ ዘኮነ ከሃሌ በቃሉ ወበምግባሩ በቅድመ እግዚአብሔር ወበቅድመ ኩሉ ሰብ። በሚናገረው ቃል በሚሰራው ስራ በእግዚአብሔርም ዘንድ በሰውም ዘንድ እጅግ ልዩ ሰው ነበረ። ግን ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን፣ አይሁዳውያን ተረባርበው ሰቀሉት። እኛም እሱ ተስፋችን ነበረ። እስኪ ተስፋችን በሉት። ተስፋችን ነው። በሰማይም በምድርም የእኛ ተስፋ ነው እግዚአብሔር። ብንኖርም የማንም የእግዚአብሔር ነው። ቅዱስ ጳውሎስ አለ እኮ ብንሞት አለ የእግዚአብሔር ነው፣ ብንኖርም አለ የእግዚአብሔር ነው። ምት ነው። ስለዚህ በዚህ ዓለም ብንኖርም ተስፋችን እርሱ ነው። መከራውና ጭንቀቱ ሲበዛብን ተስፋችን እሱ ነው አይደል እንዴ? ለእኛም ተስፋችን ነበር አሉታ። እውነት ነው። እኛም እሱን ተከትለን ነበረ፣ ግን ሰቀሉብን፣ ግን ተንገላታ። ስለዚህ ሰውዬ የሰማኸው ነገር የለም? ምንም አላውቅም አላቸው ጌታ። ከዚህ በኋላ ተስፋ ቆረጥን ሲሉት ጌታ መለሰላቸው እንዲህ ብሎ ኦ አብዳን ወጉንድያነ ልብ ለኢአሚን። እውነት ነው። እናንተ ሰነፎች፣ ለማመን የዘገያችሁ ሰነፎች። ነቢያት ስለዚህ ሰውዬ የተናገሩትን አልሰማችሁምን አላቸው። እውነት ነው። ነቢያት እኮ ካልነበሩበት ዓለም ሆነው ይህን ዓለም ያውቁታል እኮ ያውቁት ነበረ። እነ ኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅኤል፣ እነ ዳንኤል ይህን ዓለም ያውቁታል። ጌታ እንደሚወለድ፣ ጌታ እንደሚጸነስ፣ ጌታ እንደሚሰቀል፣ ጌታ እንደሚሞት፣ ጌታ እንደሚቀበር፣ እንደሚነሳ፣ እንደሚመጣ ሁሉን ያውቁታል።